በቀጣይ ወደ መድረክ ምጋብዘው የወረዳውን አስተዳዳሪ አቶ ራህመቶ ሹክረቶ ነው። በክብር ወደ መድረክ ጋብዙልኝ። السلام عليكم ورحمة الله وبركاته. አበይ ላይዶ ሙሊ ወገሬት አጀጀም አበይ ወገሬት መጣም ብሎት ከሻው የዞናችንና የክልላችን የከፍታው ሻኛ ወደ ሆነው ሙጎተራራ ወይም ሚዳቻ እንኳን በሰላም መጣችሁ። ኢደል አድሃ አረፋ በመላው ዓለም የሚኖሩ የእስልምና እምነት ተከታዮች የሚያከብሩት በዓል ነው። የአረፋ በዓልን በልዩ ድምቀት እና ውበት ከሚያከብሩ አካባቢዎች የስልጤ ዞን ዋምራ ባዘርነት በርበሬ ወረዳ አንዷ ናት። ለበዓሉ ወራቶች ሲቀሩ ጀምሮ በሴቶችና በወንዶች በኩል ጠንከር ያሉ ዝግጅቶች ይጀመራሉ። እንጨት መፍለጥ፣ ግቢ ማጠር፣ ማስዋብ፣ ለእርድ የሚሆን ሰንጋዎች የማዘጋጀት የወንዶች ኃላፊነት ተደርጎ ይወሰዳል። ለአረፋ የሚሆን ልዩ ቆጮ የማዘጋጀት ቅቤ፣ ለአተካኖ የሚሆን ቡላ እንዲሁም ቤትን በቀለም የማስዋብ ግቢ የማጽዳት የሴቶች በትኩረት የሚንቀሳቀሱባቸው የሥራ ዘርፎች ተደርገው ይወሰዳሉ። ሌላው ለአረፋ በዓል ልዩ ድምቀትና ጥልቅ የሆነ የደስታ ስሜት የሚፈጥረው ልጆች ወላጆቻቸውን ለመጠየቅ ከየአካባቢው ተሰባስበው በዓሉን ለማክበር መምጣታቸው ነው። እዚህ አካባቢ በተለየ መልኩ ከሁሉም አቅጣጫ ሁሉም አካባቢ ያሉ ልጆች ወላጆቻቸውን ለመጠየቅ ለመዘየር ይመጣሉ። ያ የተለየ ስሜትና ደስታን ይፈጥራል በወላጆችም በልጆችም ዘንድ ማለት ነው። የዘንድሮ አረፋ በዓልን ለየት የሚያደርገው ደግሞ እነዚህ ነገሮች ሁሉ ተደማምረው ታሪካዊ በሆነው የሙጎተራራ ወይም ሚዳቻ የሚከበር መሆኑ ነው። ሙጎተራራ የክልላችን የከፍታ ሻኛ ብቻ ሳይሆን እንደምትመለከቱት ጥቅጥቅ ያለ ደንና ጥብቅ የሆነ ደንም ጭምር ነው። እዚህ አካባቢ ሆነን አጠቃላይ ማዕከላዊ ኢትዮጵያን ጨምሮ በርካታ የኦሮሚያ ክልልን ዙሪያዎች መመልከት ይቻላል። ጉሙ ካልሆነ በስተቀር ብዙ ቦታዎችን ይሄ ቦታ ይሄ ነው ብሎ መናገር በሚቻልበት ደረጃ ማየት መመልከት የሚቻልበት ሁኔታ ነው ያለው ማለት ነው። ጉሬዛን ጨምሮ በርካታ የዱር አራዊቶች፣ አዋፋቶች እዚህ ተራራ ላይ እዚህ ደን ውስጥ ይገኛሉ። እንዲሁም የአያት ቅድመ አያቶቻችን የጠላትን እንቅስቃሴ በቤቱ አካባቢ ጠላት እንቅስቃሴ ያደርጋል ብሎ ብዙ ጊዜ በድሮ ወቅት ጦር ስለነበረ ኬት አካባቢ ነው እየመጣ ያለው በሚል እዚህ አካባቢ ሆኖ መቃኘት ማየት መመልከት ይቻል እንደነበረ ይናገራሉ። የተፈጥሮ መስህቦች ያሉት ወረዳ ነው። ነገር ግን በርካታ እነዚህን መሰል በተፈጥሮ የተዋቡ መስህቦች ቢኖሩንም በመሰረተ ልማት እጥረት ምክንያት በሰዎች በበቂ ሁኔታ የመጎብኘት እድል አላገኙም። ሙጎተራራ እንደምትመለከቱት ከዋናው መንገድ ከ200 ሜትር ባነሰ ርቀት ላይ የሚገኝ ቢሆንም ዳገቱን ወጥቶ መውረድ ፈታኝ ሆነዋል ማለት ነው። ስለሆነም ይህን ውብ የተፈጥሮ ገጸ በረከት ማልማት ከተቻለ ለአካባቢው ለክልላችን እንዲሁም ለሀገራችን የሚኖረው ፋይዳ የጎላ መሆኑና መንግስት የቱሪዝም ዘርፉን ለማዘመን በትኩረት እየሰራ ባለበት ወቅት ሙጎተራራ ደንን ጨምሮ ያሉን የቱሪስት መዳረሻ ስፍራዎች በጋራ ተጋግዘን ማልማት ከቻልን በዘርፉ የሚጠበቀውን ውጤት ማምጣት እንችላለን የሚል ሀሳብ ይኖረናል። ስለዚህ አልሚ ባለሀብቶች መንግስት ሙጎተራራን ልዩ ትኩረት ሰጥተው እንዲያለሙ ጥሪ ያቀረብኩኝ፣ በድጋሚ መልካም የአረፋ በዓል እንዲሆንላችሁ እመኛለሁ።